ሰላም ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ናችሁ? ስራ ጥሩ ነው። ስራ ጥሩ ነው። ያው ውድ ጊዜዎትን ሰውቶ ስለጠበቁን እናመሰግናለን። በመጀመሪያ ስሞትና የድርጅቱን ስም ብነግሩ። ዶክተር አማኑኤል እባላለሁ። የዶክተር አማኑኤል መካከለኛ ክሊኒክ ባለቤት ነኝ። መልካም። እንግዲህ በፊት ከነበረው ከማኑዋል ሲስተም የኮይራ ሶፍት ሲስተሙ ከጀመረ በኋላ ያለው ልዩነት እንዲሁም ያስቀራቸው ወጪዎች እና ሲስተሙ ምን አዲስ ነገር ይዞ እንደመጣ ግልጽ ቢያደርጉልኝ። እኛ በእርግጥ ኮይራ ሶፍትዌር ወይም ሄልዝ ሰርቪስ ማኔጅመንት ሲስተም ከጀመረ 6 ወር ሆኗል። ሲስተሙ ያው በአጠቃላይ መጀመሪያ ዋናው ጥቅሙ የታካሚ ፋይል እንዳይጠፋና ዋናው የታካሚ ኢንፎርሜሽን እንዳይወጣ አስፈላጊ ነው። በሁለተኛ በአጠቃላይ ደረጃ የክሊኒኩን የማኔጅመንት ለማስተዳደር ቀላል የሆነ ሲስተም ፈጥሯል። ኮይራ ሶፍትዌር ከጀመረን ወዲህ ያው ብዙ ነገሮችን አቃሎናል። ካርድ መፈለግ፣ ካርድ ማሳተም፣ ካርድ ሲጠፋ የሰው ፋይል መጥፋት ምናምን ጋር ተያይዞ ነገር ብዙ ነገር ችግር ፈቷል ማለት ነው። ሌላ ያው ይሄ በአጠቃላይ የክሊኒኩ ማኔጅመንት ጋር የተያዘ ነገር ያው የፋይናንስ ማኔጅመንት፣ የመድኃኒትና ወጪ ቁጥጥር ላይ፣ የላቦራቶሪ ማኔጅመንት ላይ ብዙ ነገር አሻሽሏል። ስለዚህ ሲስተም ያው በአጠቃላይ አሁን በሀገሪቱ ደረጃ ያለው የዲጂታል ሲስተም እየተጀመረ ስለሆነ በጣም ጥሩ ሲስተም ነው። ሁሉም ሰው ቢጠቀም በተለይ የክሊኒክ ያላቸው ሰዎች ቢጠቀሙ የተሻለ ይሆናል ብዬ አስባለሁ። መልካም። ስለዚህ ለወረቀት የሚወጡ ወጪዎችን አስቀርቷል። በክፍያ በኩልም ፈጣን የሆነ ነው፣ ቀላል መሆኑን እርስዎ ገልጿል። እና አንድ ሰው ሜዲካል ሰርቲፊኬት ፈልጎ ቢመጣ መስጠት ይችላል ማለት ነው በቀላሉ? አዎ፣ ሜዲካል ሲመጣ በራሱ ሲስተም ያወጣል። ያው በዛው አሳትመን መስጠት እንችላለን። መልካም። እንግዲህ እርስዎ ምን ያህል በሲስተሙ እንደረኩ ያለው ሳቲስፋክሽን እና ለሌሎች ድርጅቶችም ይህንን ሲስተም እንዲጠቀሙ ምን አይነት መልእክት ነው የሚያስተላልፉት? ሲስተሙ ያው ዋናው ማመን ነው። አምኖ ሲስተሙ ብዙ ችግሮች ላይ ችግር ይፈታል ብሎ ማሰብ ነው። ዋናው ሲስተም አንድ ሰው የድርጅቱን ሲስተም ችግር ለመፍታት ነው እና ሲስተም ዲጂታል ሲሆን ያው ሰውን ለመቆጣጠር እዚህ ማኔጅመንት ሁሉ ነገር ለመቆጣጠር አስፈላጊ ስለሆነ ቀላልም አስፈላጊ ነው። ስለዚህ ሲስተሙን ቢጠቀሙ የተሻለ ደረጃ ይደርሳል ብዬ አስባለሁ። መልካም፣ እናመሰግናለን። መልካም የስራ ጊዜ። መልካም ጊዜ።